የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱን የኢራን መሪ ምርጫ ትልቅ ስህተት ሲሉ ኮነኑ። ፑቲን በበኩላቸው ጦርነቱን ለማስቆም የሚያስችል የሰላም እቅድ ለትራምፕ አቅርበዋል። ግብጽና ዮርዳኖስ ለአሜሪካ ጦር አየር ክልላቸውን መዝጋታቸውም ተሰምቷል። በሌላ በኩል እስራኤል የተከለከለው ነጭ ፎስፈረስ በሲቪሎች ላይ መርጨቷ ተረጋግጧል። አገር ውስጥ ደግሞ በአማራ ክልል መሀል ሳይንት ገዳም ላይ በደረሰ ጥቃት የሃይማኖት አባቶች ተገደሉ። ዝርዝሩን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዶናልድ ትራምፕ ኢራን ሙጅተባ ካሚኒን አባቱ እንዲተካ መምረጧ ታሪካዊ ስህተት ነው ብለዋል። ትራምፕ ለኤቢሲ ኒውስ በሰጡት ቃል ሙጅተባ ቀላል ክብደት ያለው መሪ ነው ሲሉ አጣጥለዋል። በተያያዘም ኒውዮርክ ታይምስ እንደዘገበው የአሜሪካ ባለስልጣናት በኢራን ብርቱ ወታደራዊ ምላሽ መገረማቸውና ጥቃቱ እንዲበረታል ብለው እንዳልጠበቁም ገልጸዋል። ፕሬዚዳንት ቭላዲሚር ፑቲን ከትራምፕ ጋር በስልክ ተወያይተዋል። ፑቲን ጦርነቱን በአጭር ጊዜ ለመቋጨት የሚያስችል የሰላም ሀሳብ ለትራምፕ ማጋራታቸውን የጀሩሳሌም ፖስት ዘግቧል። ሩሲያ ጦርነቱ ከቀጠለ የዓለም ኢነርጂ ገበያ ሙሉ በሙሉ ሊፈርስ እንደሚችል አስጠንቅቃለች። በሌላ በኩል ግብጽና ዮርዳኖስ የአየር ክልላቸውን ለአሜሪካ ጦር ዝግ በማድረግ ግዛታቸውን ለኢራን ጥቃት መነሻነት እንደማይፈቅዱ በይፋ አስታውቋል። ሂዩማን ራይትስ ባወጡት መረጃ የእስራኤል ጦር በደቡብ ሊባኖስ በሚገኙ ሲቪሎች ላይ ዓለም አቀፍ ሕግን የጣሰ የነጭ ፎስፈረስ ጥቃት መፈጸሙን አረጋግጧል። ይህ ገዳይ መሳሪያ በአየር ላይ ሲፈነዳ እሳት የሚተፋ ሲሆን እስከ አጥንት የሚደርስ ጉዳትም ያስከትላል። ይህ የጦርነት ውጥረት የነዳጅ ዋጋን በአንድ ቀን ውስጥ ከ15 በመቶ በላይ ጭማሪ እንዲያሳይ አድርጎታል። በአሁኑ ሰዓት አንድ የበርሜል ነዳጅ $100 በላይ የተሸጠ ይገኛል። ወደ ሀገር ውስጥ መረጃ ስንመለስ በአማራ ክልል መሀል ሳይንት ወረዳ በሚገኘው ታሪካዊ ማርያም ገዳም ላይ በደረሰ የሞርታር ጥቃት 6 ሰዎች ሲገደሉ 21 ደግሞ ቆስለዋል። በዕለቱ ቅዳሴ በኋላ በተፈጸመው በዚህ ጥቃት መነኮሳት፣ ዲያቆናትና የአብነት ተማሪዎች ሕይወታቸውን አጥተዋል። የመካከለኛው ምስራቅ ቀውስና የሀገር ውስጥ የጸጥታ ሁኔታ አሳሳቢ ምዕራፍ ላይ ደርሷል። የእናንተስ አስተያየት ምንድን ነው? በኮሜንት መስጫው ላይ ጻፉልን። የኢትዮጵያ ቱዴይ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን።